ሲሰጡሽ እኮ አንቺ አትታይ ታፈሱ በበቃ ወደ ስራ እየሄድኩ ነው አደራ ልጁን እሺ እትይ ይንኩች ምንድነው ይሄ ለታስኪው ነው ታልኩ ባይመልሶትም ያደርሱታል አንቺ ነሽ ለኔ ታክሲ ምሰጪኝ እትይ እንደው ማታ ተነገሩኝ ባግላ ሳነባና ያደርኩ ደግሞ ዘው ስንት ነው እትይ 8000 ታዲያ 8000 ብር ተከፍሎት እትይ ለኔ 4000 ሰጥቶ ቤት ኪራይ አለቦት አዝቤዛ አለቦት የታስኪ አለቦት እትዬ ምን ያተርፋሉ እንዴው አሳዝነውኝ ምንድነው ማሳዝን እንጀቴን የበሉኝ እትዬ ይሄ ያስለስ እንዴት አያስነባትዬ በቃ ጧት ብርዱ ቀን ፀሐዩ ተሚፈራረቁበት ተይቹት ሙጫሊቶንም እንደው በሰላም ይዞ ፀሐይም ሳያገኙት ቡናችን አብረን ጥጥት ያረግን እኔ ያካፍጆት ግማሹን እኔን ይወሰዱ እንኖርትዬ አንቺ ደግሞ ለኔ ልታካፊ ታፈሱ አንቺ እኮ ፊት ሲሰጥሽ እንደው አትቻይ በእንጂ ይሄዱ ግድ የለውም አይግዳደሩት 2018 እኮ ለራሱ ግራ ተጋብቷል ማን እንደሚረዳ ራሱ ግራ ተጋብቷል እሺ አሁን ምን ይባላል ወይኔ ደግሞ ካንቺ 8000 ለኔ 4000 አካፍለሽ ትናደዳለሽ ቢስተብቅ ጭራሽ እንዴት ለኔ ሁሉ ብር እኔማ ዳቃቃር ወይስ ናካው ያማል አረለት ታሻረለ ወጣ ካስ እያሳመሙት ነው እሺ እሺ በቃ ይቃላሽ እኮ ሲያመው ጊዜ ነው አረ ወደዛ አሁን ወደ ግራ ትንሽ እናዞራዋለን በቃ ይመጣል ባልቆ እኔማ እንዴ ወደ ግራ ወደዚህ ነው ወደዛ ነው ወደ ቀኝ ነው ልጁ ሄደ ነቆይ ማስተር ለማመለሻ ትንሽ ዞር ብሎ ነው አንግሉ ነው ወይለሙላ ያጂና ጠብቅኝ መሳሪያ ይዤ ልመጣ ምንም አይሞትም ምን ይሆን ሀጂ ማልኩስ እኮ ያ ሀጂ ተው አረ ደብስ ግን የሆነ ሐኪም ዶክተር ከሆኑ ትረዱታላችሁ ልታሳክሙት ምናምን ሄዳችሁ እንዲህ ነው እንዲህ የሚደረገው ይላል ና ሙያ ካለ ና ስራ ና ይሄው የሆነም ደግሞ የሆነ ነገር ትሰራለህ እንዲህ ነው ወይ እንዲህ ይላል ይሄ በጣም የሚያስጠላ የሆነ ዲፕሬሽን ነገር እመኑም አትመኑም ይቺ ከኋላ የምትመለከቷት ወጣት የምትመስል ሴትዮ 56 ዓመቷ ስሟ ጄኒፈር ሎፔዝ የሚባል ሲሆን ሁልጊዜ በተከታታይ ጂም በመስራቷ የ56 ዓመት አሮጊት ሆና እንኳን እድሜዋ በ20ዎች ውስጥ የሚገኝ ነው የምትመስዩ በለ እንዴት ገና እኮ ነች ልጅ እኮ ነች እንዴ ከውጭ ሀገር ወደዚህ ሲመጡ ምንድነው እድሜ ይጨምራሉ አሁን ኢትዮጵያ ላይ ስጠይቃቸው 40 ናቸውስ ግን ዝም ብላ አንተ ለሞራ ናቸው ምናምን 20 ስትል 20 አናቱ ላይ ይላሉ የሳክስ ጥቅማ እዚህ ሀገር ምንድነው ኢትዮጵያ ላይ ይቀንሳሉ ውጭ ላይ ግን እነሱ ሃይ ናቸው ፊት ለፊታቸው ምናምን ደግሞ በቃ ገና ሸፈላ ናቸው እሺ ቆይ ምንድነው ቆይ ግራ የተጋባ ሹገር ማሚ ቤት ተከራይተ ስትኖር ጭጫሮጅታለሽ ደግሞ ምን ይሻለኛል አንዷለች ነው በቃ ሰውነቴ መጣቀም እኮ ነው የምፈልገው ወዴት አታፍራ ቤት ሴፍቲኔት መሰለ እኔ አበበሽ ጎበና ነኝ አንተን አስገብቼ እዚህ መቃለበው ነው ጌታ ምንድነው ተከራይቼ አንዴ የምኖረው አበበሽ ጎበና የቤት ኪራይ ስጠኝ ነው ጌታ ዝም ብሎ አይደለም ደሞዝ አልደረሰም ሴትዮ አይጨቅጭቁኝ እኩዮትን ይፈልጉ በቃ ደሞዝነቱ አይደለም ስንት ታንሽ ኮላ ታስገባ የምታጫውተው ምን ነው ለኔ ጊዜ አነሳሳውነት ስሚ ይሄንን እባት የሆነ ሰውነቴ ነቃካልኝ የምትይውን ነገር እዛው በጸባልሽ አልፈልግም አራታታስቱ ስለ እግዚአብሔርን ፍሩ እስኪ እኔ ገና ህፃን ልጅ ነኝ ምን ነው በስተርጅና እሱ እግዚአብሔር አልቀሱም እኮ የሰጠን ለዚህ እኮ ነው ካልፈለክ ለቃውልክ የኔ ጌታ ካልፈልክ ለቃውልክ ቆይ ገንዘቤን ነው የፈለጉት ብሬን ነው የፈለጉት ነው ሰውነቴን ነው የፈለጉት እርሶ ሴትዮ አንዱን ስጠኝ አንዱን ምረጥ ካልፈለክ በቃ ይኸውልሽ ስሙኝ እዛ የቀን ሰራተኛ ነው የምሰራው እዛ ላቤን ይወስዱታል እርሶ እዚህ መቅኔን ይወስዳሉ አላበዙትም እንደ ጭራሽ ከሳምንት ውልቅ በልልኝ ለቃውጣ በቃ ይወጣሎታል ይሄን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል ልፋጭ መላመድ እናቶትን ግማታ ማሮጊት ይወጣሎታል የእርሶን ሰውነት ከምነካ ውልቅ ብዬ ምነው እናቴ ከምትሆን ሴት ጋር እምግማማው ልጉም ወይኔ ችግር ሲገጥማችሁ መፍትሄው ምንድነው ለቆ ማውጣት ነው እንዴ ተው ሰው ይኖርበት ተው ለራሱ የራሱ ወንጀል በዝቶበታል ናዶ
አንተ ዝም በለቀተው አንተ ደስ እኮ አይደለም እና እንዴት ነበር? እስኪ ንገረኝ በእናትህ። ያበደ ነው ሙዬ፣ ወድጄዋለሁ። መጣሽ ጉዴ ፈላ። ማን ለከፈኝ? ማን ለከፈኝ? እሱ ነው የኔ አስቲ ይላል እግዚአብሔር ይረረ ናራት አሙዬ በኃያሉ እግዚአብሔር ስም ምናል ለምን አትረጂ? ራሳችን እኮ ነው የምናበላሸው። በእድል የመጣለንን እድል እኛ ራሱ እድልን እናባረዋለን። አሁን ይሄ ጀንጅሮ የራሷ ቢያረጋት ደግሞ ሊሳሳ በማሉ ምን አስፈለገ? ጓደኛው ግን ይመቸው ያገኘውን እድል ወጋ ማድረግ ነው። ሌላ ዳርዳር ወፍ አልሐም መጡ እንዴ? መጣሁ። ተው አታንሳ አንቺ። ልጅቷ ጥራት ልጅቷ ታንሳ። ሄደች አባረርኳት። ምን? አባረርኳት ሄደች። እንዴ ምን ተደነገጡ? አይ ምን ማለት እንተዋወቃለን ወይ አድራሻ የት እንደሆነ አላውቅም። ስልክ ቁጥሯን ተቀበልኳት። ምን አጉረመረመር ብቻዎት? ኧረ ምንም አላውቅም። እና ምን ሆነው ነው? ምንም አንቺ እራስሽ አትሄጂ። ምን ስራዎት ያወጣሁት እዛ ምን ታደርጊያለሽ? ቤት ውስጥ ኧረ ሻለውን ያውቃል። መሻለውን ራሱ ነው የሚያውቀው። ማዘር ደግሞ አልገቡትም። እሱ የሚፈልጋት እሷን ነው፣ ያለ እሷ ወደ ውጭ። ይሄ የወንድ አመል ግን እኔ አንቺን አንዴ የምፈልገው። አቤት ይቅርታ፣ ምን ልታዘዝ? እንደምታይ በጣም ቆንጆ ነኝ። የሚጎላት ነገር አለ ብለሽ ታስቢያለሽ? የሚጎላት ነገር ምን አላት? ቆቦ የሆነ ጭንቅላት፣ ሌላ የተገላለጠ ሌላ እኮ ምንም ነገር የለም። ምን አለሽና አይነናል ሲኖርሽ እኮ የሚጎልሽ እንጎሎ ካንቴን የመሰልሽ ልጅ ወመድ ያባይሽ ከፋት የጃጋ ማይስተር መቀላቂ የሆነ የመሰልሽ ልጅ እንደሚጎልሽ ነገር ምን አለሽ? አንቺ የበዛሉን እኮ ሳይሆን ታፒሴሪ ቤት ሄደሽ ግን ጥንጥን አድርገው ካልሰሩሽ እኔ ለውጥ የሚመጣም አይመስለኝም። ከይቅርታ ጭራሽ ደግሞ ዛሬ የድሮ ነው የመስታወቱን መቅረጫ መሰልሽ። ይበቃል። ለማንኛውም ለጨዋታው ነው እናቴ። አንቺ የበሰለውን ባትሄጂ አንደኛ ነው ኳስ የመሰለ ጭንቅላት፣ ከዛ ወይ ፀጉር የለው ወይ ምን የለው፣ ከዛ ምን ጎደለኝ? ለምሳሌ ፀጉር የለሽም። እናትሽ ይቅርታ አድርጊልኝ። ዛሬን ይቅርታ አይደለ እንደምልሽ አንዳንቺ ችሎ የሚያኖር ሰው የለም። ምንድነው ያማል እንዴ? አሲዛ ሄዳች ልሸኝሽማ። የራሳችን እድል ራሳችን አባረርን። እኛ ያባረርነው ተለውጦ እኛን አዘነገጠን አለ። አንተ ምንድነው ያሳብ ትለያለህ? አይደለምስ እድል ነው። በቃ መጠቀም ነው እድል። ምን ነው ያምሻል እንዴ? አሁን መንገዳችሁ በዚህ ጋር መጥመድ ምን ትመስላለች? በእናትህ አሎ መንገድ ዘጋች። ሰው ይኖርበት ተው። ምን አይነት ሰው ይኖርበት ተንኮል። ሁለተኛ እናመጣሽ ነግሬሃለሁ፣ እገድልሃለሁ። በጣም ያናድድ መንገዳችሁ ነው። አሎ ኧረ ስለ መድኃኒዓለም እንደለም አንተ ያማል እንጂ ኧረ ተው። ኧረ ስራቸው ነው እንጂ እኛ ቤት በኩል ሰው ይመጣበታል። እኛ ስራ እንስራን። የምትሰራውን ስራ እኮ ዳር ይዘህ መስራት ነው። ወደ ብቻ ያው ጎንም ቢሆን ስራ መስራት ነው። አንተ በሚተላለፍበት ቦታ ለምን ራስን ታስገባለህ? ይህ ተባይ ልጅ የለም። ዛሬ ጨዋታችንን በይፋ ነው የምንጫወተው። በዝረራ እንደምትወጣ እርግጠኛ ነኝ እኮ። በጣም አውርተሃል። ኧረ ዝም በይ። እዛው ጨዋታ ላይ የምናወራው ይሆናል። እስቲ ማን ወንድ እንደሆነ እኮ እሱ ሜዳው ላይ ብናየው አይሻልም? ቆይ እናያለን። ግን ይህ ሰላቢ ሊመጣ ይችላል። እስቲ ደውለህ አረጋግጥ። እስቲ ደውለህ በማን ሊመጣ? ማማ ሲታ፣ ኧረ ነጠላሽን ከፍ አድርገው። አዋራ እያቡንንሽብን ነው። ቡን ያርገሽ ወመኔ። ኧረ አንቺ ነው ያቡንንሽ። ድሮም ሲያስቡላችሁ አትወዱም። ሌባ ምን ትመስላለች በእናታችሁ? ኧረ ጥፊ። ምኗ ይጥራት በእናታችሁ። እኔ ነኝ እንጂ ሲጀመር ሲያቀብጠኝ። የት ነህ? እኔ ወንድም ቤት አካባቢ ነኝ። አሁንማ ኤርፖርት አካባቢ ነኝ። ወደ ላስ ቬጋስ ልበር ነው አባዬ። እንደው እባቢ ላስሽ። ኧረ ተው። እስኪ አንድ ቀን እንኳን ጥሩ ነገር ተመኝልኝ። አሁን ለማንኛውም ልንወጣ ነው ከቤት። ያው ማንም የለም። ቁልፉንም ደግሞ ይዘነው ነው የምንሄደው። በቃ አበባው ስራ አስቀምጥልኛ ከጣሳው ስር ቁልፉን። በቃ የለንም ጨርሻለሁ። በጣም አሪፍ። ግን ያለምንም ሐሳብ እንዳመጣ አይደለም አባዬ። እንዳትሄድ የሆነ ነገርማ ቀምረዋል። እንዳትሄድ
ሄደው እኮ ወገን ሄደው። አስገባው እንጂ ተረጋግ እንጂ ዝም ብሎ ይገባል እንዴ? እንዴ እያስገባው አይደለም አንተ። አረ ሰበርሽኝ። አረ ተይ ባለቤትሽ ነኝ ጠላትሽ አይደለሁም። ቀስ እያልሽ ትመጠመጠው ዛሬ እንደው ሌሎቹን ባያቸው እንደው ቆፍጠን በል ግባለት። ይሄን ምንድን ነው አለው ልቀቅ ልቀቅ። አንተኛ ሌላ ታሪክ ውስጥ ገብተናል እኮ። ምን ለዚህ ነው ያጋቡኝ። ቆይ ስንት ነገር ጭንቅላቴ ላይ መጣ። ስንት how many word goes እንትን ነው Daddy. ምን አባንም ተሽከብቷል ነው። ቆይ I'm just supporting my daddy, okay? ምን አገባክ? ዳዲ አትበለኝ። ስራ የለም። ቆይ ምን ታደርጋለህ እዚህ? ከስራ እኮ ነው የመጣው ዳዲ። የሆነ የሚሸጥ ዕቃ ነበረ ብታይ ሊስማሙ ከጫፍ ሲደርሱ አበላሽባቸው። ኩበዛ እኔ እኮ በስራ አተማመናለሁ። ቀጥል አንተ ጌም ቶሎ በል። እናቴን እችላለሁ። መስመር አልፏል። ምንድን ነው መስመር የሚያልፈው? ከቆምኩበት መቼ ተነስተው ሲጀመር መች ተንቀሳቀሱ? ቆዳዬ ነው እንደገና ልሰራው። በቃ ገመዱን አጥብቄ ምን አገባኝ እኔ ስለ ቆዳ። ተገረዝ ስትፈልግ ኧረ አንተ ድምፅህን ቀምስ። ጎረቤት እንዲሰማ ነው። ዋናው ልብ ነው። ፍቅረኛሽ ጋር ስትማግጪ ስለሱ እያሰብሽ ነበር አይደለ? በቃ ችግር የለውም ማገድሽ። ዋናው ማሰብሽ ልቡ ነው ዋናው። ቻው በቃ በጎተተ ዳኛለሽ። ኧረ እንደው በጦር እንዳልወጋ ያንተ እንትን እንኳን በዚህ ገመድ በመጫኛ ይበቃ። ቦስ ግን እዚህ ቤት ሁሌ መድሎ እየተደረገብኝ ነው። በብሔሬ ምንድነው እያስከላልቆባቸው ነበር። በእናት አንተ ካልጠፋ ሰው ከሰሌ ትሰልባለህ። ቦስ ረፋውን ዘይት ሰለብኩት አይደለ? መውደዴ ግን እላይ እንዳለ ነው። ዋናው ልቡ ነው። ዛሬ ምን ሁሉም ዳርቲ ማይንቶን እኔ የለሁበትም። ብር ማግኝቶ ማንሳት ማይቻልበት ሀገር እንትንም በቃ ሁሉም ነገር የተወሳሰበ ሆኗል። አሁን ምን አለ ብሩን ቢያነሳው ብሩን ይዛው በቃ እንዴ ምንድነው ቅጥረሱ ምንድነው? አይነስስት ነው እንጀራ አቅጥኛው ፍራለ እንዴ እንጀራና እንጀራ ይሁን ገዶኝ ታዲያ አቀጥነባት ምን ወር ነው እሺ ይወጣል። ታፈሱ ምንድነው ይሄ እንጀራ እንዴ? ታዲያ ባለፈው አቅጥኛው ላይ ሽሞንታ ታዲያ አቅጥኛው እንጀራው ወፈረ ለማውጣት ሁላ የሚከብድ እንጀራ አይደረሽ ቀጠና አድርገው አልኩሽ እንጂ ይሄ እንዴት ነው የሚወጣው? ይሄ ምንድነው አሁን የታፈሱ እንዴ? ወአት ደግሞ እንዴ አቅጥኛው እንደወፍሩ ታዲያ ነው ምን ላድርገው እንዴ? አንዴ አቅጥኝ እንዴ አይነት እንጀራ እናንተ ሀገር አለ ወይ? የለም። ታዲያ የማኛ ሀገር የታለው እንጀራ ስጋገር ነው ወፈርሻችሁ? ታዲያ ባለፈው ዳቦ የሆነ እንጀራ ስጋግሪ ነው ትንሽ ቀጠና አድርጊው ለዶሮ ወጥ። ይሄ አይሆንም ያልኩሽ። ይሄ አሁን እሺ ይሄ ምን ላድርገው? ታፈሱ ለምታደርጊው አድርጊው። እኔ ካንቺ ጋር ንዝንዝና ጭቅጭቅ ሰልችቶኛል። ስቆይ ስትገቢ እንጀራዬ አይኑ እንትኔ ምናምን ብለሽ ስንት ነገር ብለሽ አንገባሽ። ስንት ዲኮሬሽን ብለሽ እንጀራ መጋገር እንዴት አልችልም ይችላልው እኮ። አሁን ቆይ ግን እንዴት ነው የምትግባቡት? ትንሽ ወፈር አድርጎት ከተባለ ድፎ ዳቦ በእናድርጎ ከተባለ ይሄ ምን ውሃ እኮ እንደው ዱቄት ባክኗል። ውሃ መድፋት ይቻላል ከዚህ። ሰሚራ እስኪ የሚበላ አምጪ ቶሎ በይ እባክሽን፣ እርቦኛል። አምጥኛው ታጠቡ ጆት ታጥቤያለሁ። ነይ ከበላሽ እየበሉ ነው። A few moments later. አዝማን ሰሚራ ይሄ ምግብሽ እባክሽ ወደዛ ጨው የለውም ምንም የማይጣፍጥ ነገር አለ። ቆይ ቅድም እንዲህ ሁሉ ሙሉ አልነበረም? እየጠገበች አያ ትራገጣለች አሉ። ጨው የለም ወደዚህ ጨው የለውም። አንተ ጥርጋር ከሆነ በኋላ ነው እንደ ጨው የለውም ይሉት። በቃ አጋሰት ሽማግሌ ኮተታ ችጋራ መጀመሪያ ሳይበሉ ጨው የለም አይሉ። ምን ካልደረስኩ በኋላ ነው በቃ በቃ ስድቡ ማት ነው ሆነበት። በቃኝ እኮ ነው ያለው። በቃ ወይኔ ብታይ እብድ እንደምፈራ እብድ ትፈራላችሁ? እብድ ምን ያስፈራ? ወንድ ልጅ ማለት ነው ብቻ ነው ኮስተር ነው ማለት ነው። ሲያበድ አብሮ ማበድ ነው። ምንም እብድ ምን የሚያስፈራው? ኧረ በእግዚአብሔር
አው አረ እንኳንስ እናንተ ባጮ ይገለን ነበርኩ በስማ አንተ ነህ ጮህ ማን እኔ በጣም አሳፋሪ ነው በጣም ተሰላም እናንተ ገለው ነበር አረ እኔ አልጮም እብዱ ነው ጮህ አይደለም እኮ በእብድና በውሻ ቀልድ ነው የሚባለው ግን በጣም ቆርሮ ነበር ጭራሽ እኮ እነሱ ነው ይፈራሉ ምናምን ይያል እነሱ አልፈሩም አንተ እኮ ማዘር ብትኖር እኮ መቅረቧ ውስጥ ነበር የምትገባው ያበደ ጨዋታ መጥቶት ይሻል ይሄ ቪዲዮ ስንት ላይክ ከገባ ከዚህ ቤት ሻንጣሽን ይዘሽ ትወጫለሽ ቲክቶክ ላይ አዲስ ትሬንድ መጥቶ ነው ቆንጆ ጨዋታ ከቤቴ ልወጣ ልታስወጣኝ አንተ ጨዋታ እኔ እኮ አይደለም ማስወጣሽ ጨዋታው ነው እኮ ልወጣ ነው ግን ለጨዋታ እኮ ነው አረ ጨዋታ እኮ ነው 2 ሚሊዮን ላይክ ካልገባ አትገባም አንተ 2 ሚሊዮን እንዴት ይገባል ጨዋታ ነው ጂሚስታጎታችሁ ቃል እንደላቀም ስለዚህ 2 ሚሊዮን ኬት ይመጣል era piquiriye oye mari እንዴት ነሽ ውድ አለ ሁሉ ውስጥ እትገይ ነው እንዴ ለኔ ውድ በናፍቆት ነው ኢሩ ናፍቆት ወይ ጉጉት ለሰው ጋር ይሳምሽ ወንቄ ጋር ሻምሽ አሳይም ፍቅር ይኸው ኮሽ የኔ ፍቅር አንቺም ሳሚ የቱ ጋር ይሳምሽ ከጉንጬ ሳሚ አሳይ ይኸው እሺ ቻው የኔ ፍቅር እሺ ቻው ሄሎ የኔ ፍቅር ማሊበ አማረና ሲቲ የቱ ጋር ይሳም እሺ እከካም 2018 እኮ ልክ አይደለም እንዴትም ብለን ሰኔ ገብተናል አሁን ሰኔ ሐምሌ ብቻ ነው የሚቀረን ሐምሌ ነሐሴ ከዛ መስከረም ከዛ 2019 እንገባለን ይሄ ዓመትማ ልክ አይደለም የሆነ ብሎን ያለበት ቦታ አለ እንዴ የኔ ፍቅር ነገር ግን እኛ ሰፈር ብቻ ነው ወይስ ሁሉም አካባቢ ነው ቆይ እንዴ እኔ ድመት ሲጮህ ማቀው ማለት ነው ሚያው 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 እያለ ነው ቆይ እኛ ሰፈር ያሉ ድመቶች ቆይ ምንድነው ምን ነካቸው ቆይ እንዴ በቃ ሀገር ሰላም ነው ብለህ ተኝተህ ለሊት 9 ሰዓት ላይ ይመጡና ቆይ ድመት እንደዚህ አይነት ድምጽ ያወጣል እንዴ እስከምትደርስ በቃ ብጥብጥ እያደረጉ ለሊት ቆይ እኔ ብቻ ነኝ እንደሚያጋጥመኝ እንደዚህ አረ አንተም አይጥ ብቻ ነው እኔ ይሄ ኮርኒሱ ማለት ነው ማታ ልክ 4 ሰዓት ለተኛ ስል አተኛት የሚመስል እያሉ እንቅልፌን ነው የሚሰሩኝ በሱ ላይ ደግሞ ውጭ ላይ 8 ሰዓት አካባቢ ይሄ ምንድነው ቆይ ደግሞ ጤነኛ ድምጽ አይደለም ይለ ስሚ ራስሽን ውጊውማ ራስሽን ውጊና ግዳይ ምን ችግር አለ ስሚ ውጊው ራስሽን ኒድ ደንግጣለ እነዚህ ሐሳቦች ከኔ የሚመጡልኝ ልክ ማፍለጫ ሲዝ ኦር ሲዝ ቢላ ሲዝ እንደዛ አይነት ከውስጥ ኃይልን ያለው ውጋ ራስ ውጋ ፊት ያለው ውጋ ነው የሚለኝ ምን አይነት እኔ ብቻ ይመስለኝ ነበር ግን እቺ ሴትዮ የረዳችኝ እኔ ብቻ አይደለሁ ፕሮፌታ በስቲ የምን አባፈታ ነው ስማ ችግር በአካል የሆንክ ልጅ ብር ለምኔ ስማ እንዳንተ ችግር እኮ ማለት ነው ቡርጅ ከሊፋ እኮ አረዘመም እኮ ሰርች የሆነ ኑሮ ነው የምትኖረው ያለቀች ይላል ምንድነው የሚያልቀው ስማ 6 ወር ሙሉ እያለቀች ነው የምትለው እጣ ነው እንዴ ትኩስ የምን አባ ትኩስ ነው አንተ ትኩስ የምታውቀው ባር ነው አራሞን ምንድነው ማደርገው ልሞክሮ እንጂ ለአንተ ስም እንጂ የሚሆን ነገር ያስታውቃል እኮ ኬሻ ነው የሚመስለው ትኩስ ሻንሲ ነው እንደሚሸጥልክ ምንድነው ሲን በለቴ ምንድነው ስማ ፋሽን ነው ቤት ውስጥ ነው እንደምትሰራው ጡት መያዣ ነው እንዴ ስማ ምንድነው የምን አባ ፋሽን ነው እሺ የክፍቱስ ስማ ማክስ ነው እንዴ እሺ እዚህ ጋር የሚሆነው አለቅ ጃንጆ የምን ንቀት ነው ደግሞ ለኔ የሚሰጠኝ ምን ሆነ ለልጅ ነው አረ ለኔ ነው ምንድነው ስማ አንተ የምትወደው ሲጀመር አጫጭር ልብስ አይደለ ለአንተም ለልጅም ይሆናል እኮ ለአንተ እስከዚህ ድረስ ከመጣ ፋሽን ነው ቦርጭ ደግሞ በሰው አይን ይጠፋል አረ እኔ ብራንድ ለባሽ ነኝ ምን ብራንድ ትለብሳለህ አንተ ምን ማዳበሪያ አይደል እንደምትለብሰው እኔ እና ባልሰጥ እኮ በፓንት ነበር እኮ የምትዞረው ከብድር ደርበል በሰው ስማ ከብድር ልብስ ውስጥ እኮ ነው ስብ ያወጣው ምን ራቁትን አይደል እንደምትኖረው ስፍ የሆነ ኑሮ እንደምትኖረው አጣ እንደ ብራንድ ምናምን ትላለህ እንደ ምን ቦቲ በተራራ ፀሐይ በቁምጣ የምታረግ ልጅ እኮ ነው አንተ ጃንጅ አስባችሁታል የዚህ ልጅ ጓደኛ ሆናችሁ በሰላም ስትኖሩ ማይታመን ማይቻለው በምንም ተአምር ማይቻለው እንዴ ቡርጃ ከሊፋ እንዳንተርስ አላዝም እውነት ነው ችግር
ጠርታችሁ ነበር እንዴ ዶክተር? አዎ እንግዲህ ሰሞኑን እኛ ጋር ቀዶ ሕክምና እንዳደረግህ እናውቃለንና የተፈጠረ ድንገት የሆነ ስህተት አለ። ውስጥህ መርፌ ረስተናል። ያው ቀለል ያለ ነው፣ ችግር የለውም። መርፌ ብቻ ነው እንዴ? ስልኬ ደውል እስኪ ያለኝ እናንተማ በዚህ የቀጥላችሁ ቲቪን ወንበሩንም ትረሱታላችሁ እንዴ? ሆድ ውስጥ ቤተሰቦች የዛሬ ቪዲዮአችን ይህንን ይመስላል። እንደተዝናናችሁበት እና ፏ እንዳላችሁበት ተስፋ አደርጋለሁ። ደስ ካላችሁ ሰብስክራይብ አድርጉ፣ ደስ ካላላችሁ ደግሞ የሆነ ቀን ታደርጋላችሁ። ስለዚህ አድርጉ። እንደዚህ እንደምታሳዩት ይኸው ከ80% በላይ ሰብስክራይብ አያደርጉ። እሺ ምንድን ብቻ ግን ዋናው ነገር እናንተ ፏ ማለታችሁ ነው። ፏ ዘና በሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ